ምስባክ ዘመዝሙር በሰንበት ቦአ ያአርግ ደመናተ እምአጽናፈ ምድር ወገብረ መብረቀ ለጊዜ ዝናም ዘያወፅኦሙ ለነፋሳት እመዛግብቲሆሙ ድርብ ያአርግ ደመናተ እምአጽናፈ ምድር ወገብረ መብረቀ ለጊዜ ዝናም አንድ ነው። ለጊዜ ዝናም ዘያወፅኦሙ ለነፋሳት ሶስተኛ ዘያወፅኦሙ ለነፋሳት አራተኛ ዘያወፅኦሙ ለነፋሳት እመዛግብቲሆሙ። እሺ ማብራሪያ። የመጀመሪያው የአርግ ደመናተ ምልክት በእንተ ዝናፈቅረኪ ነው። በእንተ ዝናፈቅረኪ ያው በቅዳሴና በምስባክ ጊዜ ትንሽ ይለያያል። በእንተ ዝናፈቅረኪ በስረዩ ዋናው ማለት ነው። በእንተ ዝናፈቅረኪ ይላል። በምስባክ ጊዜ ግን በእንተ ዝናፈቅረኪ ይላል ማለት ነው። ምልክት ሲመጣ እንደዚህ ይጮሃል። ሁለተኛ ምልክት ጠጠ ይላል። ወሰጠጠ ማለት ነው። ወሰጠጠም ሲጮህ ወሰጠጠ በቃ ከዚህ ውጭ ምንም የለውም። ወሰጠጠ ነው ሲጮህ። ወገብረ መብረቀ ወገብረ መብረቀ መብረቀ ላይ ነኒ ይላል። አነኒ ማለት ነው። ይሄም በሕጽበተ እግር የምናገኘው ማለት ነው። አነኒ ነው የሚል ከዚህ በላይ ሌላ ጉሮሮ አይጎትትም፣ ምንም የለውም። ሁለተኛ ወያስተድየሉ ነው ምልክቱ። ወገብረ ወያስተድየሉ ማለት ነው። መብረቀ መብረቀ ያው አንብር ነው። ለጊዜ ዝናብ ያው 6 ሲሆን 6 ፊደል በሚሆን ጊዜ እንደዚህ ይረከርካል መጀመሪያ ፊደል ላይ ማለት ነው። ለጊ ይላል ወይም ለጊዜ ዝናም አማራጭ ማለት ነው። ዋናው ግን ለጊዜ ዝናም
በአራት ማለት ነው። ሁለተኛ ዘያወፅኦሙ ለነፋሳት ይህም ገብርኤል አብሰራ ማለት ነው። ገብርኤል አብሰራ። ሶስተኛ ዘያወፅኦሙ ይላል። ዘያ ላይ በከርሰ አዳም ማለት ነው። በከርሰ ይላል። ነፍስ ይላል። አጨራረሱ ደግሞ ነፍስ ማለት ነው። ነፍስ ይላል በቅዳሴ። አራተኛ አጥመቀ ማለት ነው። አጥመቀ ይላል በቅዳሴ። ዘያወፅኦሙ ለነፋሳት ለነፋሳት ከሁለተኛ ከሶስተኛ ከአራተኛ አንድ አይነት ነው፣ አንብር ነው የሚሆን። እመዛግብቲሆሙ ድርስ ማለት ነው። እመዛግብቲሆሙ